ቅድም ኑሮ ሊመር ይችላል ወይም ቢተር የሚሆንበት ጊዜ አለና ይሄ እንዲያደርጉልኝ በየማምናቸው ቅመሞች አሉ ቀለል አድርጎ መኖር ህይወትን ያጣፍጣል አንተ ኑሮ መሩ ያቃል ከዛ በፊት ግን ከቅመሞቹ ከመግባታችን በፊት ቀደም ኑሮ ሊመር ይችላል ወይም ቢተር የሚሆንበት ጊዜ አለና እሱን ነገር ጣሙን ለማጥፋት ማለት ጣፋጭ እንዲሆን ነው እነኝና አሁን ምንነጋገርባቸው ቅመሞች ምን ጨምረው ይላል አንተ ኑሮ መሩ ያቃል ወይም እንደ ጎምዝዞ ያውቃል በሚገባ እንትን ነው ጆርኒሽ ላይ የህይወት ጉዞሽ ላይ አንዳንዱ ምዕራፍ ላይ በቃ ጣፋጭ የማይሆንበት ጊዜ አለ አንቺ ማኔጅ ካደረግነው እኮ ማኔጅ ማድረግ ሳናውቅ ስንቀር አያያዙን በደንብ ሳናውቅበት ስንቀር ኑሮ መራራ ሊሆን ይችላል አንዳንድ ሰዎችን አሁን በጠይቂያቸው ስለ ላይፍ ያላቸው አመለካከት በአጠቃላይ መራራ ነው ብሎ ነው የሚያስቡት ግን ደግሞ እንደ ፐርስፔክቲቭ ነው እንደ እይታሽ ነው እንዳያያዝሽ ነው የምድር ኑሮን የምትይዥበት መንገድ ነው ስለዚህ ልታጣፍጪው እና ደስ ብሎሽ ልትኖሪ ባለሽ ነገር ኑሮ ይበቃኛል ብለሽ ባለሽ ነገር ደግሞ ደስተኛ ሆነሽ መኖር ደግሞ ትችያለሽ ስለዚህ እኔ ይሄ እንዲያደርጉልኝ በየማምናቸው ቅመሞች አሉ እነሱን እናወራለን ኦኬ አንድ ባንድ እናያቸው አንቺ አንሻቸው ከዛ እሺ የመጀመሪያው ሲምፕሊሲቲ አሁን ላይ እንደውም አይከብድም እንዴት ነው ሲምፕል ላይፍ የሚኖረው ሲምፕሊሲቲ እንዴት መሰለሽ ባኗኗርሽ መጀመሪያ ራስን ከመጠን በላይ አለማካበድ ራስን አለማስጨነቅ የብዙ ሰዎች ችግር ምንድነው በተለይ ታዋቂ በሚሆኑበት ጊዜ ራሳቸውን ያስጨንቃሉ ፖፑላር ነኝ ስለዚህ ከቤት ለመውጣት በጣም ይጨነቃሉ ሰው ያየኛል ስለዚህ ያንዳንዷ ቀን ከቤት ሲወጡ ወያይወጡ የሚቀራሉ እንጂ ከቤት ሲወጡ የሆነ ነገር መሆን አለበት ተሰርተው ብለው ነው የሚወጡት ግን እንደሱ መሆን የለበትም ሲምፕል መሆን ትችላለሽ ያለበለዚያ እስረኛ ነው የምትሆኚው አሁን ብዙ ሰዎች ሆም አሬስት ውስጥ አሉ ታዋቂ ሰዎች የሚባሉ እዚህ ብቻ አይደለም በዓለም ዙሪያ ያሉትን ነው የማወራው ሆም አሬስት ውስጥ ይቀመጣሉ ምክንያቱም ወደ ፐብሊክ ሲወጡ ሲምፕል ሆነው መውጣት አልለመዱም ጸጉራቸው እንደዚህ ያበጥረው ወደ ኋላ ሲይዘው ምናምን በትንሽ ሜካፕ ምናምን መውጣት አልለመዱም ሴቶቹ እያንዳንዷ የሚሄዱበት ቦታ ላይ የሆነ ነገር መደረግ አለበት ፊታቸው መሰራ ያስጨንቃል ቢ ሲምፕል ህይወትሽን ለማስተካከል ወደ አንድ ቦታ ስትገቢ አንዳንድ ቦታ ቀመጥና አያለሁ ታዋቂ ሰዎች በተለይ ሲመጡ ይጨነቃሉ ግን በቃ ሰው ያለበት ቦታ ሲመጡ ይጨነቃሉ እኔ ስወጣ አንድ ቦታ ሲሄድ ለአምሮ የምነግረው ነገር አለ ማንንም አያውቀኝም ብዬ ነው የምሄደው ማንንም አያውቀኝም ብዬ ገባለሁ ስለዚህ ዘና ብዬ ነፃ ሆኜ እመላለሳለሁ ባኗኗራችን ቤታችንን ተመልከች ቤቱን እናስጨንቀዋለን በፈርኒቸር ብዛት እናስጨንቀዋለን በቃ እዛ ጋር ሌላ ሶፋ እዛ ጋር ሌላ ሶፋ እዛ ጋር ሌላ ዕቃ እዛ ጋር ሌላ ዕቃ እዛ ጋር ኮሜዲ ነው እዛ ጋር ምናምን ቀለል ስታረጊው ቤቱም ይቀላል ሲምፕል የሆኑ ፈርኒቸሮች ይበቃሉ ለልጆች ካሉ ለልጆች የሚያስፈልጉ ነገሮች ታረጊያለሽ እንጂ ቤቱን በፈርኒቸር አለማስጨነቅ ሲምፕል ማድረግ ባኗኗርሽ አሁን እኔ ግሮሰሪ ሄዳለሁ ራሴ በሾፒንግ ምናምን ሄዳለሁ ግሮሰሪ ገባለሁ ፈልገው ነገር ፒክ አረጋለሁ ሰዎች ሊያቆኝ ይችላሉ መብታቸው ነው ሰላም ካሉኝ ሰላም አሉኝ ከተነሱ ፎቶ ተነሱ የምፈልገው ነገር ገዝቼ ራሴ ሄጄ ገዝቼ ምናምን ወጣለሁ መንገድ ላይ ብቻዬን በግሬ ወክ አረጋለሁ ከዛ በነፃነት ምንም ችግር የለም ራሴን ሳላከብደው ማለት ነው ይሄ ሲምፕሊሲቲ ይረዳኛል ከዛ ደግሞ ስልክ ይደወልልሻል አይደል ስልክ ሲደወልልኝ እኔ አላካብድም ካነሳሁኝ በትህትና አወራለሁ በቃ ድምጼና ጎርንኝ ምናምን የደወለውን ሰውዬ አላስጨንቀው but friendly ሆነሽ ሲምፕል ሆነሽ መኖር ትችላለሽ እና ይሄ ያቀላል ላክብደው ብል ከብጄ ሰውም ላይ ከብዳለሁ ከዛ ደግሞ ራሴንም አስጨንቀዋለሁ ሰውንም አስጨንቃለሁ ህይወቴን መራራ አድርገዋለሁ እና ሲምፕሊሲቲ በጣም ይረዳሻል
አንድ ጊዜ ከአንድ ወዳጄ ጋር እንትን ጨርቆስ አካባቢ እዛ ወደ መስቀል ፍላወር ነው ጎበዝ ሜካኒክ ስላለ መኪና ልናስተካክል ሄድን እና ምሳ ሰዓት ደረሰ። እዛ ጋር ትንሽዬ ግን ንጹህ ሽሮ ቤት አለች። ምሳ ሰዓት ደርሷል። ከዛ ምሳ ለምን አንበላም አልኩት። የት አለኝ። እዛ ቤት አልኩት። ትገባለህ አለኝ። ለምን አልገባም አልኩት። በቃ ሽሮ ቤት ንጹህ ነው ገብተን እንበላለን። ምንድን ነው የሆነ በቃ የሆነ ክላስ ራስን ትልቅ ማረግ እንደዛ አልፈልግም። እኔ ካረኩት ደግሞ ካቀለልኩት ህይወት ይጣፍጣል። ስለዚህ ሲምፕሊሲቲ ይሄ ነው፣ አኗኗርን ማቅለል። እኔ ፈረንጆቹ በዚህ ደስ ይሉኛል። ግሮሰሪ ገብቶ 2 ድንች ገዝቶ ይወጣል። 2 ድንች ወይም 1 ሽንኩርት ገዝቶ ሲወጣ ይቻለው አንድ ቀን they don't care። እኔም አሁን ወደ ሰፈር ስገባ ግሮሰሪ ጋር ቆም አድርጌ እንትን አምጣልኝ እስቲ 1 ኪሎ ሽንኩርት እና 1 ግማሽ ኪሎ ሎሚ ምናምን እላለሁ፣ እገዛለሁ። ግን ካካበድኩት ምንድነው መሆን ያለብኝ? እንዲህ አይነት ቦታ መገኘት የለብኝም። በቃ ትልቅ ሰው ነኝ፣ ስለዚህ ሰራተኛ ብቻ ነው መሄድ ያለበት እላለሁ። የላይፍ ሲምፕሊሲቲ ቀለል አድርጎ መኖር ህይወትን ያጣፍጣል። አታክብዱት። የምድር ኑሮ አታክብዱት፣ ቀለል አድርጋችሁ ህይወት፣ ከዛ ህይወት ያጣፍጣል። አንዱ ይሄ ነው። እኔ አንዳንድ ሰው ይገርመኛል። አጠገቡ ጉሊት እያለ ካጠገብ ካለ ሱፐርማርኬት ተመሳሳይ ሽንኩርት ለመግዛት ወይ ቲማቲም ለመግዛት 3 እጥፍ ዋጋ አውጥቶ ይገዛል እዛ ሱፐርማርኬት እና አይገባኝም። እዚህ ጋር በትንሽ ብር ያለለት ጉሊት ለምንድን ነው ስል ክላስ ይሄ አይመጥነኝም የሚል ነገር ግን እኔ ሲምፕሊሲቲ ውስጥ ወይም ቀለል ያለ ኑሮ በመኖር ውስጥ ነፃነት አለ። የታሰርከ አይነት ስሜት አይሰማህም። ብዙም የሰው ሐሳብ አስተያየት አያስርህም። በፈለከው መንገድ ትሄዳለህ። አለባበስ ላይ ማትጨነቅም። እኔ እንደውም ኦፍ ኮርስ ይሄ ኤግዛምፕል ቀላል ሊመስል ይችላል ግን ለኔ ዋጋ ስለሰጠሁት ነው። የሆነ ጊዜ ጥፍሬን እሰራ ነበር። ይሄ አርቲፊሻል ማለት ነው። ጥፍሬ ሲሰራ በጣም ነው የሚያምረው። ጣቴን አስራ ያለው ምናምን ያምራል። ከዛ በኋላ ግን የሆነ ወቅት ላይ ሳቆመው ጥፍሬ ያስጠላኝ፣ ጣቴ ያስጠላኝ ሳየው። አይሽ ከዛ ለካ ይሄ ነገር አስሮኛል ማለት ነው። እኔ ደግሞ አንድ ነገር የማውቀው ምንም ነገር ሳይኖረኝ ምንም አዲሽናል ነገር ሳልጨምር መውጣት እፈልጋለሁ። የሚያስረኝ ነገር ከሆነ ግን እተወዋለሁ። ፎር ኤግዛምፕል እኔ አሁን ብዙ ጊዜ የምጠቀመው በሜካፕም ሊፕስቲክ እና ኩል ነው። ግን ይሄ ማለት ሊፕስቲክ እና ኩል ሳላረግ በወጣም ነፃነት የሚከለክለኝ ከሆነ አቆማለሁ። እና ምን አረኩኝ? ጣቴን ሳይው በቃ የሆነ ዱሽ የሆነ በቃ እና አላረግም አልኩ። አላረግም ምክንያቱም ናቹራል የሆነውን ነገር መቀበል የሚከለክለኝ ከሆነ ለኔ ነፃነቴን እንደነጠቀኝ ነው ያሰብኩት። ሶ አቆምኩ። እኔ አሁን ጥፍር በሚያረጉ ወይ ሜካፕ በደንብ በሚቀቡ ሴቶች አታርጉ አርጉ አይደለም፣ ግን በነፃነት የማያስኬድ የማያራምድ ምንም አይነት ነገር ከሆነ ቢቀርስ እውነት ነው። አይ ቲንክ ሲምፕሊሲቲ አንቺ ኳሊቲሽ ይመስለኛል። ሲምፕሊሲቲ ራሱ ውበት እንደሆነ ታውቂያለሽ። ሲምፕሊሲቲ የሚሰጥሽ ይሄ ራስን ቀለል ማድረግ የሚሰጥሽ ውበት አለ። አሁን አንቺ ባለባበስሽ ብዙ አትጨነቂም። ቆንጆ ነው ያምርብሻል፣ ግን ከመጠን በላይ ተጨንቀሽ አትመጭም። ኢቭን ካሜራ ፊት አሁን ፊትሽን አልተሰራሽም፣ ሊፕስቲክና ኩል ነው መሰለኝ ያለው አይደል? እና ያቀላል። አሁን ዘና ብለሽ ነው የምትዩ። አንቺ ዘና ብለሽ ነው የተቀመጥሽው፣ ዘና ብለሽ ነው የምትዩ። ሲምፕሊሲቲ ስለዚህ ያስውባል ማለት ነው። በደንብ ያስውባል። እኔ እንደውም ራሴንም አንድም ከምገልጽበት ነገር መካከል አለባበሴም ቤቴም የኔ ሲምፕሊሲቲ ያሳያል። አሁን ቢራዬ ታውቃታለህ፣ በጣም ሲምፕል ናት። ቤቴም እንደዛ ነው። አለባበሴም ለምሳሌ ሂል ጫማ ከማረግ ለኔ ምቾት የሚሰጠኝ ሽፍን እንደዚህ ፍላት የሆነ ጫማ ነው። ሶ እንደዛ አረጋለሁ። እንደውም በዚህ ቀረጻ ላይ የሆነ ጊዜ ሞክሬ ነበር ሂል ጫማ ምናምን ለማረግ ያቃሉ ያለን በደብኝ ሜካፕ ምናምን፣ ግን ራሴ ሳይሆን this is not me። በቃ እኔ እንዲህ አይነት ሰው አይደለሁም። በቃ በተቻለኝ መጠን ከውበትም ይልቅ ኮምፎርትን ምቾትን ምርጫ እሰጣለሁ። ይሄ በራሴ ነው፣ የሌሎችን እንትን ለመጋፋት አይደለም። ሶ በቃ እንዲሁ እንደሆነ መቀጠል ነው የሚሻለው እና ጥሩ ነው። ይሄ ነው ማለት ነው። ሁለተኛው ምንድነው? ትራንኩሊቲ ወይም መረጋጋት። ትራንኩሊቲ ይሄ ደግሞ በጣም ውብ የሆነ ነገር ነው ራሱ። ትረጋጋለሽ። just take it easy።
ሰዎች ሲያናግሩሽ መልስ ለመስጠት አትቸኩይም። ረጋ ብለሽ ታስቢበታለሽ፣ ትመልሻለሽ። ውሳኔ ለመስጠት አትቸኩይም፣ ትረጋጊያለሽ። ጊዜ አለ። ምንም የሚያጣድፍ ነገር የለም፣ ምንም የሚያስቸኩል ነገር የለም። እና መረጋጋት የሚሰጥሽ ህይወት አለ። ነርቨስ አለመሆን። ብዙ ጊዜ ሰዎች የሚቸገሩት በጣም ነርቨስ ይሆናሉ፣ ይደናገጣሉ። አንድ ነገር ሲመጣ፣ አንድ ቻሌንጅ ሲመጣ በጣም በመደናገጥ ነው እንትኑ። ግን ረጋ ስትይና ነገሩን ሃንድል ለማድረግ ስትሞክሪ በጣም ጥሩ አድርገሽ ሃንድል ታደርጊዋለሽ። እና ትራንኩሊቲ ይሄ ነው። አንድ አባባል አለ ሁሉ ጊዜ ነው የምወደው። ከኋላ የተቀመጠው አለቅየው ሹፌሩን እቸኩላለሁና ቀስ ብለህ ንዳ አለው ይባላል። እቸኩላለሁና ቀስ ብለህ ንዳ። ሄስት ኢዝ ኦፍ ዘ ዴቪል ይባላል። ጥድፊያ ከሰይጣን ነው ይባላል። አሁን ያንን ያለበት ምክንያት ምንድነው? አለቅየው ቸኩሏል ብሎ እንትን ለመድረስ በጣም ሲነዳ ምናምን ወይ ይጋጫል ወይ መንገድ ይስታል። ስለዚህ የበለጠ ዲሌይ ይኖራል። እና ቴክ ታይም ለመተንፈስ ጊዜ ውሰጂ፣ ረጋ በይ፣ ዲፕ ብሬዝ ውሰጂ። ምንም ነገር ኢመርጀንሲ እንኳን መጥቶ አሁን ሐኪም ሆነሽ እንኳን ስትሰሪ በጣም ኢመርጀንሲ መጥቶ ሁሌ እንትን ስል ላጠፋ እችላለሁ። ግን ሰብሰብ አድርጎ ሀሳብን ቆም ብሎ ማየት ጥሩ ነው። በአማርኛ እኮ አባባል አለ፣ ሲሮጡ የታጠቁት ሲሮጡ ይፈታል ይባላል። ቸኮለች አፍሳ አደጋ። ስለዚህ ረጋ፣ በፐርሰናሊቲሽ ውስጥ እርጋታን ጨምሪበት። አሉ የተለያዩ ነገሮች ወደ ህይወታችን ይመጣሉ። ሲመጡ ግን አለመጣደፍ፣ ነርቨስ አለመሆን፣ አለመጨነቅ፣ ረጋ ብሎ ማሰብ፣ መጸለይ፣ አእምሮሽን ካልም ማድረግ፣ ማረጋጋት ያስፈልጋል። ይሄ እኔ የምጠቀምበት ነው። አንዱ ሲምፕሊሲቲ የምጠቀምበት ነው። ሁለተኛ ትራንኩሊቲ የሚባለው፣ ትራንኩላይዘርስ የሚባሉ መድኃኒቶች አሉ። ታውቂያለሽ አይደል? ትራንኩላይዘርስ የሚባሉት የሚያረጋጉ መድኃኒቶች ናቸው። ግን በተፈጥሮ ትራንኩሊቲ ልትጠቀሚበት ትችላለሽ፣ መረጋጋት ነው። ስለዚህ አሁን ለተመልካቾቻችን ልነግር የፈለግነው ምንም ነገር ከመወሰናቸው በፊት ይረጋጉ። ትዳርም ከሆነ ወደ ትዳር ሊገቡ ከሆነ ይረጋጉ። just take it easy, take time። አእምሮን ማሳረፍ፣ ጊዜ መውሰድ፣ ምንም ያጣድፍ ነገር የለም። ውሳኔዎችን ለመወሰን ተረጋጋ። ትንሽ ጊዜ ለብቻሽ ትወስጃለሽ፣ አእምሮሽን ታረጋጊዋለሽ፣ ትራንኩላይዝ ታረጊዋለሽ፣ ሰላም ትሰጪና ታስቢበታለሽ። እና ይሄ የተረጋጋ ማንነት የሚሰጥሽ ውበት አለ፣ ያጣፍጣል። ከሲምፕሊሲቲ ትራንኩሊቲ አለ። እሺ ሂዩሚሊቲ፣ ትህትና እንምጣ። ትህትና ደግሞ ሂዩሚሊቲ እኔ በጣም ነው የምወደው፣ በጣም እጠቀምበታለሁ። ኢንቴንሽናል ነው፣ ሆም ብለሽ ነው የምታደርጊው። ትህትና በተፈጥሮ ትህትና አለ። ግን ትህትና ማለት ሆም ብለሽ the other person ሌላው ሰው ከኔ ይሻላል ብለሽ መቁጠር ነው። ቅዱሱ መጽሐፍም ይላል አንተ ከኔ ትሻላለህ ብለሽ ቁጠሪ። ሰዎች ጋር በፍጹም ንቀት አይምጣብሽ። እያንዳንዱ ሰው የከበረ ነገር አለው። ጫማ የሚጠርገው ሊስትሮ በደንብ ካዳመጥሽ ቁም ነገር አለው። ሁሉን ሰው ለማክበር ወስኝ። ሊስትሮ ይሁን፣ ጥበቃ ይሁን፣ ማኔጀር ይሁን፣ ፕሬዚደንት ይሁን፣ ጓደኛሽ ይሁን፣ ማታውቂ ሪስፔክት ኤቭሪባዲ። የተለየ ክብር የሚገባቸው ሰዎች አሉ። በእድሜያቸው በተለያየ ምክንያት የተለየ ክብር የሚገባቸው አለ። ግን ሁሉን ሰው ለማክበር መወሰን፣ ከኔ ትሻላለህ ብሎ ማሰብ ጤና ይሰጥሻል። እኔ አንዳንድ ቦታ ሲሄድ ወይ ለምሳሌ 3-4 ሰው የሚያስተምር ከሆነ አንድ ቦታ ላይ ሰዎች መጀመሪያ የውድድር ስሜት ሊሰማቸው ይችላል። ከዛ እኔ መጀመሪያ ቀድሜ ይሸንፋለሁ። አንተ ትሻላለህ እለዋለሁ፣ አንቺ ትሻላለሽ እላለሁ። ወይም ደግሞ ልናገር ስቆም መጀመሪያ እነሱን አክብሬ እጀምራለሁ። ከዛ ያ ትህትና ነው። አንድ ጊዜ እኔም ብዬ ተናገርኩ መሰለሽ፣ እኔን ማንም ሰው ሊያዋርደኝ አይችልም ብዬ ተናገርኩ። መድረክ ላይ ነው። ከዛ ደነገጡ። የትዕቢት ንግግር መሰላቸው። አንድም ሰው እኔም ማዋረድ የሚችል የለም አልኩ። ከዛ ከደነገጡ በኋላ ምን አልኳቸው? ምክንያቱም እኔ ቀድሜ ራሴን አዋርጃለሁ፣ ራሴን ዝቅ አድርጌያለሁ። አሁን ከፍታ ላይ ለመሆን ስትታገይ ነው ሰው ጎትቶ የሚያወርድሽ አይደለም። አንቺ ቀድመሽ ዝቅታውን ይዘሽ ቁጭ ካልሽ ማን ያዋርድሻል? ቤዝመንቱ፣ የህንፃው ቤዝመንት ሰፊ ነው። ሰው የሚጋደለው 6ኛ ፎቅ ላይ ለመውጣት ነው። 7ኛ 9ኛ ፎቅ ላይ ታዋቂ ዝነኛ ትልቅ ሰው ለመሆን ነው የሚታገለው አይደለም። አንቺ ቤዝመንቱን ያዡ
ማንም የለም እዛ ሰፊ ነው። እኔ አሁን ይመቸኛል ቤዝመንቱ ስለማልወዳደር ከሰዎች ጋር ሰነብዬ ነው የምኖር። ከማንም ጋር ልወዳደር፣ ሰዎችን አከብራለሁ። ሰዎችን ከኔ የተሻሉ እንደሆኑ አድርጌ አስባለሁ። ወንበር ላይ ከተቀመጥሽ ሰዎች ከወንበር ላይ ያስነስተው መሬት ላይ ሊያስቀምጡሽ ይፈልጋሉ። እንደኔ እንደ ሀገሬ ልጆች ግን እንደ ሀረር ልጆች አንቺ ቀድመሽ መሬት ላይ ከተቀመጥሽ ወዴት ያወርዱሻል? ይሄ እጅግ በጣም አስፈላጊ ነው። ትህትና ያው መቅለስለስ አይደለም። አንዳንድ ሰው እንደሚያስበው የሆነ ዝቅ ማለት አንገት መስበር የሚመስለው ሰው አለ። ግን ትህትና ልብ ላይ ነው። ልብ ላይ ያ አቲቲዩድ ሊኖረን ይገባል። ይሄ ሁሉም ሰው ከኔ የተሻለ ያልከውን ነገር እኔ እስማማበታለሁ። ምክንያቱም እኔ ህፃናቶችም ሲያወሩ አንዳንዴ ይገርመኛል። ማላቀውን ነገር ብዙ ሲያወሩ አግኝቼ አውቃለሁ። ወይም በትምህርት ከኔ ያነሰ ነው ብለ የምታስበው ሰው የሚገርም ጥበብ ይናገራል። አሁን የሰው ሁኔታ ምንድነው? ሁላችንም ብንሆን ከኛ የሚበልጠንን በትምህርት ደረጃም በስታተስም የሚበልጠንን ሰው ትሁት መሆን ለሱ አይከብደንም። ልዩነቱ ምንድነው? ከኔ በእድሜ የሚያነሰ በኤክስፒሪየንስም በትምህርት ደረጃ የሚያነሰን ሰው ግን ምን ያህል ለመስማት ምን ያህል ቦታ ለመስጠት ቆርጫለሁ ነው። እና ትልቁ ትህትና የሚመስለኝ እንደው ከኛ ያነሰን ሰው እንደኛ አድርገን ወይም እንደ ወዳጅ እንደ ጓደኛ አድርገን ከሱም የሆነ ቁም ነገር ይወጣል ብለን መስማት ከህፃናትም ቢሆን፣ ምክንያቱም ህፃናት በጣም ሪል ናቸው፣ የተሰማቸውን ይናገራሉና ምንም አያውቁም ማለትም አይቻልም። ብዙ ጊዜ ይሄንን ያነሳውት ወላጆች ልጆች ሲያወሩ ምን ያውቃል እኮ ነው ምናምን የሚሉት ነገር አለ። ግን ብዙ ከነሱ ሙቀት ይገኛልና በቁም ነገር ቢደመጡ ከኛም ያነሱ ሰዎች ቢሆኑ በምንም አይነት ሁኔታ ብዙ ነገር ልናገኝ ስለምንችል ትህትና በጣም ቨርቹ ጥሩ አይነት ኳሊቲ ያለው ህይወት መኖር ከፈለገ ግዴታ ከአምላኩ ጋር ኮኔክሽን ሊኖረው ይገባል። ይኖራችሁ እያለን ነው። ስለዚህ ምን አየን? ቀለል አድርጎ ማየት፣ መረጋጋት፣ ትህትና። በእንትን ደግሞ ደስ ይሉኛል በእንግሊዝኛው ልበልልሽ፣ ሲምፕሊሲቲ፣ ትራንኩሊቲ፣ ሂዩሚሊቲ ህይወትን ያጣፍጣሉ። እነዚህ ሁሉ ያሉት ሰው እንግዲህ ምን አይነት ኤክሴል አድርጎ በምን አይነት መንገድ ህይወቱን ሊመራ እንደሚችል ማሰብ ነው። ይኸው አቀረብንላቸው። ይውሰዱት፣ ያጥኑት፣ ይጠቀሙበት፣ ህይወታቸውን ያጣፍጣል።